እና ኪላ ደንቆሮ መሆናቸውን የምታዩ በ21ኛው መቶ ክፍለ ዘመን ዲሞክራሲያዊት ሀገር በሚገነባበት ቴክኖሎጂ በተስፋፋበት ሰው ከነፈርሱ ንጉስ ነው በሚል አንድ ሰው ንፍጡን መጥረግ ስለቻለ ሌላው ንፍጡን መጥረግ ስላልቻለ ንጉስ ነኝ እያለ ወይ በኃይል እየገዛ የመጣን ስርዓት ከናፈቁ አሁን አማራ ኪላ ምናምን የምታያቸው እነዚህ ቦዘኔዎች መሀይም ናቸው ማለት ነው። ምን ያህል የወረዱ መሆኑ የምታየው እኮ የንጉስ ስርዓት ናፋቂ ናቸው። ይሄ እኮ አሁን እኮ ያለነው 21ኛው መቶ ክፍለ ዘመን ነው አይደለም እንዴ? 21ኛው መቶ ክፍለ ዘመን ላይ ነው ያለነው። እንዴት የንግስና እንትን ይናፍቃሉ? እንዴት ስለ ንግስና ሲወራ ለመሰለ የወደቁና የሞቱ አማራ የድሮ ስርዓት ናፋቂ ነው። እዚህ ጋር መርዙን አልታላወቅም። ሞታ ባይዞ የባሪያ ዘር የሚባል የለም። የባሪያ ዘርማ የለም ነው። ሞታ አንድ ነገር ልንገር፣ እነኚህ ሰዎች የድሮ ስርዓትን አማራ ሊያመጣ ነው ብሎ ከኦሮሞቹ ጋር እኮ ይሰራሉ። ትክክል ገብቷል። እነሱ ሁለት ነው ነፈሰቀኝ በአማራ ስም አማራ ያላቸው። አንደኛው እሺ አማራ የንጉስ ስርዓት ሊያመጣ ነው በሚል ብሔር ብሔረሰቦች ለመቀስቀስ ነው የተቀው ትግሬዎች ናቸው። ቀጥል። ሁለተኛው ደግሞ ሆና ቀረናቸው። ይሄ የሞተ ፖለቲካ ነው። የኢትዮጵያ ህዝብ አያምንም ይሄን ባይዘው። እነሱ ግን ምን ያህል ኋላ ቀሮች መሆናቸው የምታየው ዋና አማራ የሚባል ስብስብ ስለ ንግስና ያወራል። የወደቀ ነገር እኮ ነው። እኛንን ስላሴ ኦሮሞ ጣለው እንዴ? ትግሬ ኃይለ ስላሴ ነው የጣለው። ባይዘው የጎጃም ገበሬ አመጽ ነው። ቀጥል